ስልጣን ቢሆን ፍላጎቴ ጆይን ነው ማረጋው ማረጋግጥልህ ግን የብልጽግና ፓርቲ ብልጽግና ከተመሰረተ በኋላ አባል እንደሆን ተጠይቄያለሁ ስልጣን ቢሆን ፍላጎቴ ይሄን እድል ነበር መቀበለው ተቃዋሚ ሆነው ደግሞ የሚከሱን ሰዎች ትናንት ግብጽ ሄደው ገንዘብ እየተቀበሉ የኢትዮጵያን ችግር እንፈታለን ብለው ከኢትዮጵያ ታሪካዊ ጠላቶች ጋር ሲደራደሩ የነበሩ ናቸው ኢዜማ ግንቦት 7 የኢዜማ ዋናው መስራች ይሄን ነው ሲያደርግ የነበረው አይደለም ምንድን ነበር ያደረገው በግልጽ ነገሩ ምክንያቱም ኤርትራ ሄዶ ምሽግ ይዞ ቀለብ እየተሰፈረለት የነበረው አካል ነው ከሻቢያ መንግስት ከግብጽ ብለዋል ከግብጽም በወቅቱ መረጃ ወጥቷል ተመልሰ ማግኘት ይችላል ኦኬ እንደዚህ አይነት ሰዎች ናቸው እኛን አሁን በአገር አፍራሽነት ሊከሱ የሚፈልጉት ስማ ኢትዮጵያ ውስጥ የኢትዮጵያ ጠላት የሚባል ሰው ካለ በአለም ላይ ቁጥር አንድ ሰው ፕሬዝዳንት ኢሳያስ ናቸው ኦኬ ፕሬዝዳንት ኢሳያስ ጋራ ቁጭ ብሎ የኢትዮጵያን ችግር ፈታለው ብሎ ያመነ የፖለቲካ ፓርቲ ልደቱ ከጀዋር ጋር ለምን ተገናኘ ብሎ መፎከር ምንድነው ያስኬዳል ልደቱ መቀሌ ሄደ ብሎ መፎከር ምንድነው ኢሳያስን በቀይ ምንጣፍ የተቀበልክ ይሄን ማለት ይሄ ፖለቲካ አይደለም ይሄ ጥላቻ ነው ይሄ ግልብነት ነው ለኔ ከኢሳያስ ደብረጽዮን ይቀርበኛል ለኔ ከኢሳያስ ጀዋር ይቀርበኛል ለኔ ከአስመራ አምቦ ይቀርበኛል ለኔ ከአስመራ መቀሌ ይቀርበኛል መቀሌና አምቦ አገሬ ናቸው ደብረጽዮንና ጀዋር ኢትዮጵያዊ ናቸው ከነሱ ጋር ቁጭ ብዬ መነጋገር መብቴ ብቻ አይደለም እንደ ፖለቲካ ፓርቲ ግዴታዬ ነው የሀገር ችግር መፈታት ካለበት ኢሳያስ ጋራ ሙሽርነት ውስጥ የገቡ ሰዎች ለምን ኢትዮጵያውያን ጋራ ችግር ለመፍታት ተነጋገራላችሁ ብለው መሳደብ ይፈልጋሉ ይሄ ትክክል አይደለም ከዚህ መውጣት አለብን አንደኛ እኔ ልደቱ ነኝ ከማን ጋር መገናኘት እንዳለብኝ መምረጥ ያለብኝ እኔ ነኝ ቅድም እንዳልኩ ሰውን ከሰው ማወዳደር ካለብን ቁጥር አንድ የኢትዮጵያ ጠላት አቶ ፕሬዝዳንት ኢሳያስ ናቸው ግን የኢትዮጵያ መሪ የሆኑት ጠቅላይ ሚኒስትር የሆኑት ዶክተር አብይ አስመራ ሄደው ከኢሳያስ ጋር ሲገናኙ አልተቃወምኩም አብይስ ወጥቶ ለሉዓላዊነታችን ኢትዮጵያን አንድነት ለማድረግ እንደረምሳለን ሲል ማንን ነው መቀሌን ነው እያለ ያለው እኮ ለምን ነው ሰው የሚሸነጋገለው ህፃን እኮ አይደለንም we're talking about our people about our country እና ዝም ብለን አው በቃ አይ እዛ ጋር ባዙቃ ይዞ እዛ ጋር መትረየስ ጭኖ እዛ ጋር ሚሳኤል ያስመሰለ እንደ ኪም ጆንግ ኦን ሲሮዝ ይዞር ለጦርነት አይደለም እየተዘጋጀ ያለው ለኔ ሰርግ ነው እየተዘጋጀ ያለው ታዲያ በጣም ፍራጃይል የሆነ ሀገር ውስጥ ያለ ነው ይሄ ፍራጃይል የሆነ ሀገር ውስጥ የጠመንጃ ፉክክር ክልሎች ልዩ ኃይል ይያሉ ሰሜን ኮሪያ ያስመሰሉ በድሮን እየቀዱ ሲሄዱ ልጆቻቸውን እንዲያዝናኑበት ነው እንዴ ዓለም አቀፍ ተቋማትም እንደሚሉት አንዳንድ የዓለም ፖለቲከኞችም እንደሚሉት ከምርጫ ፊት ወይም ከምርጫ በኋላ ይሄ ነገር ሊከሰት ይችላል ግጭቱ ሊቀሰቀስ ይችላል የሚሉ አሉ እርሶ እይታ ምንድነው በጣም ነው ሰጋው ለዚህ እንደ አንድ ፖለቲከኛ ምንድነው የሚያደርጉት ዝግጅት አንደኛ ይሄ አምባገነናዊ ስርዓት ለመገንባት የሚደረገው ሽርጉ ዲጉ አይሰራም እዚህ ሀገር የአንድ ፓርቲ በላይነት ያደገ ህዋት በላይነት ነበር ብለን አመፀን አሁን ደግሞ የአንድ ግለሰብ አምባገነናዊ ስርዓት ለመገንባት እየተሞከረ ነው እብደት ነው ይሄ ቅዠት ነው ዴንጀረስ ቅዠት ነው